ሄሎ። አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሜ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን እንዴ? እኔ መርጬ መኖር አልችልም እንዴ? የፈለግኩትን ምንድን ነው? ኦኬ፣ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ቁጣህን። እንዴ ምን አርጊ ነው የምትለኝ? ምን ማለት ነው? አይ እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽኝ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው። የሚመጣብሽን መቅጻትና ቁጣ መቀበል ነው። ምንም ላደርግልሽ በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታደርጋለህ። ምንም ችግር የለም። እሺ መልካም እድል። እሺ በቃ ና ያለና አንተ ራተሪት ገባ ተመጠኝ አይቻለሁ። ምጣራዛይ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንግ እኮ ነው ያለና አምጣ። አረ የተከበረ ሙያ ነው። አረ እንከባበር። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬው እዚህ ጋር ትራፊክ ካለ ተሻግረህ ትወርዳለህ። አረ ሻሻና እንዴ አረ አውርደኝ። እመጣለሁ። መንግስት በሰራው ቤት ያለው እመጣለሁ። እንዳትመጪ እመጣለሁ። ስታውቀኝ የኖረች ነች። አየህ እዚህ ሚካኤል ስታውቀኝ እያወቀችኝ የኖረች ስለምወዶት ነው። እማማ ዝናሽ በጣም ነው ስለምወዶት ነው። ሳምልኝ አሉ። ልሳሞት ሳማቸው የለም ሳማቸው ሳምልኝ ጉንጭ ሊሳምበት 5,000 ብር ነው እኮ እከፍላለሁ። አሁን ምን ይደረግ በላት። ምን ይሁን አትዬ? ምን ይደረግልሽ አሁን? እንትና ይሄ ጸጉራቸው ላይ ያረጉትን ይስጡኝ ለኔ። ይሄን አበድሩኝ፣ ሻሹን አበድሩኝ ነው የምትለው? ሌባ ይገፋኝ መጣ ነገር ያለ የመንግስት ያለ እንታወሰ ወደውታይ ድርሽ ትላለህ። እናትህ አንተው ይወጣልህ። ሁለተኛ አይን እንዳለኝ እኔ አይነን አላየውም ከዚህ በኋላ ጭስ ከአንተ የተረፈኝ እንደ እንሰት በየቦታው የተከልክ ልጆች ናቸው። ኧረ ተው እባክህ አንተ አባት ናችሁ ቢያንስ። ማነው አባት? እነሱ ነው ወላጅ እኮ ነው። ሽንቱ እኮ ነው። ጭስ ተው ምን አለ የሽንት ቤት ሽንቱ ሆኜ በቀር አንድ ነገር ልንገርህ። እኔ ድህነቱን አወረሰኝ። ገጠር ካለው መሬት ወርሳለሁ ብዬ ነበር። ስማ ከ10 ሚስት 17 ልጆች ወልዷል። የምርህን ነው? ተው አንተ እኔ እኮ ምስኪን ነው ይመስሉኝ እኮ ማዘር። ኧረ ፋዘር ይኸውልህ እንደ ዲዲቲ የዘራረጉን በየቦታው አፍሶ ይሄን መደዳው ከዚህ አንስተህ እዛ ጫፍ ድረስ ቅምጦቹ ናቸው። ኧረ እባክህ ሜላትን አውቃት አይደል? ሜላት እቺ ጎረቤታችሁ እንዴ? አውቃታለሁ። እሷን እንዴ እህቴ ነች። የምርህ ሜላት እህቴ ነች። የእሱ አይሁን በላቸው። ያ የማህይም መጀመሪያ ከሱ ጋር በስጋ አላስተሳሰረኝም። ወንድሜ ያልሆነም በላቸው። ኧረ ጭስ የምሬን ነው። እናቱ እንዳታለቅስ ጭስ እታጉ እዚህ መታጠፊያ ላይ ያሉት ጠላ የሚያወጡት እኮ እንዴ ስለነሱ ልነግርህ። እታጉ እህት ናቸው። አንተ በየትኛው እድሜ ነው እታጉን የሚያደርሰው? እንጀራ እናቴ ነች እንጂ የምርህን ነው። ታዲያ 17 ቤት 3 አሉ። ቬንቲ ደፈነ። ኧረ ጭስ እታጉ እኮ የኔም ማዘር እኮ ነች። እታጉ እንዴ ብሮ አንድም ቀን ልጄ ለደሃ አድራለሁ ብዬ አስቤ አላውቅም። ምረኩ ክንያ ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት እስቲ ጠቅላላ ቤተሰቦችን ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው። ማለት
ምን ማለት አለ? ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው ተናዳችኋል። ልጁ በማግባቱ እንዲህ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቻ ያሳደኳትን ልጅ ነው እኮ ነው ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያለሁት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ፣ ግን እግዚአብሔሩ ማላሳፈረኝም እሷን ሰጠ የኔ ልጅ። ምን ልጅን ብቻ ትከባለህ? የኔም ልጅ ለሷ ስጦታዋ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ የሚመስለው? ቤት ውስጥ ራሱ አሸንዳው እያላችሁ አልነበር እንዴ የምትጠሩት? ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም። እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ። ምድረ ኩክንያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው። ይመልሱን የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት። ድሮም ያማረብንን በአስተሳሰብም በውበት በአስተሳሰብ አራት አስቀኝ አጥቶ ያረጡ። እስቲ በፊው ጋር ሄደህ ተመልከት። መቀነሻ ድስት ይዞ መጥቶ ወጥ የሚቀንስ አለ፣ ለዶሮ አርሱ ስንዴ የሚበትን አለ። እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተህ አዝለህ የመጣ ሰው እኮ ነው። እባክህ ልለምን፣ የስጦታ ሰዓት ሲደርስ ተደበቁልኝ እባክህ። እንዲህ የእንጀራ ሰፌድ እንዲህ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዲህ የግሮሰሪ ምርቃት አረጋችሁት እኮ የልጄን ሰርግ እኮ አያዩ ነው ያፈለገ ዋው በጣም ቆንጆ አድርጎታል። መኪኔን ፈረፋንጓን ይሄ ምንድነው? አባቴ ተጨቃጨቅ ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደ እኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ የማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ። ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ የማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። በቃ ወደ ስራው ግባ። እንትን አትበል አትናደድ። እሺ ነው የገበረ? አዎ ፈረፋንጎ እንዴ ኖ ይጎዳል። በእናትህ ተው እንዴ! ኖ በእናትህ ኧረ በእናትህ ስራዬን እንዴ ስራዬን አክብረኝ። ሶሪ ባንጃ በሉ ባንጃ ስታጨስ አንተ የታባ አምሽተህ ነው? ኧረ አባዬ እንደው በዚህ እድሜ የት አምሽተህ ነው? የት አምሽተህ ነው? አሁን ቆይ አንተ ራስህ የት አምሽተህ ነው? እኛን የመሰለ ልጆች እንደው ወደ አሳድገህ አሁን ታመሻለህ መሰለህ? አንተ እኮ ነው ሰውዬ። ኧረ እሺ ናግባና እናውራ። እሺ ግባና አንተ እኮ ነው ውጭ ያለው። ናግባና እናውራ። እንዴ አንተ ናግባ ውጭ ይከራከረኛል። ናግባ በፈጣሪ ጉፍጥጥ አላለበት። ኧረ አባዬ በዚህ እድሜ ታመሻለህ? ምን ልትሆን አይነት እንዴ አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባሻውን አገባም አገባመተ ኧረ እሺ ልዝጋው ወይ? አንተ እኮ ነው ውጭ ያለው። አትገባም? ልዝጋው። ምንድን ያጨሰው ሰውዬ? የራሱ ጉዳይ አራዛጋ እንዴ። ለነገሩ ማናምሻለው ኧረ እባክህ ይቅርብህ። እኔ ለአንተ ብዬ ነው። ምንድን እኔ ለአንተ ብዬ ነው። ምንድን የጋሽ ገብሬ ጠንቋይ ልጅ እኮ ናት። ማ እሷ ናት። ስለዚህ ስማ፣ ታንጠባጥበዋለህ። እያንጠባጠብኩ የምትጥጠው ተቅማጥህን መልስላት። አላወቀሽም። ለዛ ነው እኔ እናት አልፈልገውም ነው። አንተ የምትነጥቀውን አታውቅም እንዴ? ምን ተፈኝኮ? ችግር የለውም። በእናትህ ናሙና ወሰድክ። የምሬን ነው የምልህ። ማሙ ሰጣለሁ። ይኸው እንጂ ከፈለሽ ይሄንም እንጂ እኔ እናት አሳይሃለሁ። አላወኩም እኮ። ተዘጋጅ። ቀዘንክ በቃ